በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ ሰዓታችንን ባርከህ ቀድሰህ በዚህ ሰዓትና በዚህ ዕለት ላደረስከን ክብርና ምስጋና ይግባው። ከሁሉ አስቀድመን እግዚአብሔርን አመስግነናል። በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ሀገረ ስብከት ስር ከሚተዳደሩት አንዱ የጉባ ላፍቶ ወረዳ ቤተ ክህነት ጽሕፈት ቤት ከሚያስተዳድራቸው ከ172 ቤተክርስቲያን አንዱ የሆነው የጋኖት ቅዱስ ጊዮርጊስ ቤተክርስቲያን አባቶቻችን ሲናገሩ የቤተክርስቲያን ጥንታዊ ታሪካዊ ቤተክርስቲያን ነው። ነገር ግን አባቶቻችን ያው ቤተክርስቲያኖችን የጥንት ቤተክርስቲያኖች የሚሰሩት ተራራ ላይ ዳገት ላይ ነው የሚሰሯቸው። ለምን ቢሉ ይሄ አባቶቻችን ለጸሎት እንዲመች ብለው ነው። ሜዳው ለጸሎት አይመችም አይደለም፣ ግን በዛ ቦታ ላይ አባቶቻችን ያን ቤተክርስቲያን አንጸው በጾም በጸሎት ተጠምደው የሚኖሩ አባቶች ነበሩ። ነገር ግን ያው ከጊዜ ብዛት እድሜም ጊዜም ዕለትም ሲበዛ በሞት የተለዩ አባቶች ብዙ አሉ። ብዙ ሊቃውንቶች ነበሩ እዛ ቦታ ላይ፣ ግን በሞትም የተለዩ በሕይወትም የተለዩ አሉ። ግን ያው የቤተ ክርስቲያኑ ረጅም ዓመታት ከ300 ዓመት በላይ እድሜ ያስቆጠረ ቤተ ክርስቲያን ነው። ይህ ቤተ ክርስቲያን ግን ጥንታዊ ታሪካዊ ከሚባሉት አካባቢ ቤተክርስቲያኖች እሱ አንዱ ነው። ነገር ግን ያው በጊዜ ብዛት በህዝብ መፈናቀል ከዛ የገጠሩ ህዝብ አካባቢ ወደ ከተማ በመግባት በሞት በመለየት የዛሬው ትውልድ ደግሞ ደካማ ነው። በተለይ ተራራ ወጥቶ ቤተክርስቲያኖችን መስራት ማገልገል አይፈልግም። ለምን? ሜዲያ ነው የሚፈልገው። ግን አባቶቻችን ጠንካራ ስለሆኑ በእምነታቸው በስርዓታቸው በሁሉ ነገር አባቶች ጠንካራ በመሆናቸው ይህን ቤተክርስቲያን ቅርስና ታሪክ ጠብቀው ይኖራሉ። እንደ እግዚአብሔር ፈቃድ ሆኖ በቤተክርስቲያኑ በሀገራችን በሰሜኑ ጦርነት ያ ቤተክርስቲያን የነበረው ቤተክርስቲያን ጥንታዊ ቤተክርስቲያን እዛ አካባቢ ላይ ከባድ መሳሪያ ተተክሎ ነበር። ያ ቤተክርስቲያን እጅግ የጦሩ ብዛት በመተኮስ እዛ አካባቢ ከባድ መሳሪያዎች እየተተኮሱ የነበሩት ቅርሶች ሁሉ በመናጋት እነዛ ቤተክርስቲያኑ እንደሌለ ቤተክርስቲያኑ ጉዳት ደረሰበት። ከዛ የቦታው ተወላጆች አዲስ አበባ በውጭ ሀገርም በወልዲያ በሳንቃም አካባቢ ያሉት የቦታው ተወላጆች ቤተክርስቲያኑን በአዲስ መልኩ ለመስራት በመዘጋጀት ተነሱ። እንደ እግዚአብሔር ፈቃድ ሆኖ ደግሞ መሰረቱን አንስተውታል። የአካባቢው ህዝብ በቁጥር አነስተኛ ናቸው፣ በኢኮኖሚካልም የተጎዱ ናቸው። በተለይ የሰሜኑ አካባቢ የሳንቃ አካባቢ ያለ ማህበረሰብ እጅግ በጦሩ የተጎዳ ነው። አሁንም በሀገራችን ውስጥ በተከሰተው ጦርነት አሁንም አልለቀቀውም። በፊትም የኮሮና ወረርሽኝ በሽታ ሀገራችንን ኢትዮጵያ በጣም እጅግ ኢኮኖሚካልንም ሰላምንም ያናጋ በሽታ ቆይ እዛ በመቀጠል ደግሞ የሰሜኑ ጦር ራስ በራሳችን የተፈጠረው ጦር አገርንም ስርዓትንም ቤተ እምነቶችንም ጎድቷል። ብዙ ሰዎችንም አተናል። ያጣንበት በርካታ ሰዎች አሉ። ሊቃውንትን አተናል፣ ምዕመናንን አተናል፣ እንስሳቶችን አተናል። በተፈጥሮ የሚቀመጡ እጽዋቶች ሁሉ በከባድ መሳሪያ ሙሉን ወድመዋል ማለት ነው። ያን እንደገና እያገገመ ያለው ማህበረሰብ እንደገና የሞተውም ሞቶ የተሰደተውም ተሰድቶ ያለውም ማህበረሰብ ደግሞ አሁንም ደግሞ ያለው ጦር ሳያርፍለት አሁንም ደግሞ ተተካ ጦርነት። ይሄ ማህበረሰብ በዚህ ምስቅልቅል ውስጥ ላይ ያለ ነው። ነገር ግን እንደ እግዚአብሔር ፈቃድ እንደ ቅዱስ ጊዮርጊስ ተራድነት እነሱም ከቁርብም ከሩቅም የሆኑት ያን ቤተክርስቲያን ጉዳቱን ያ ቤተክርስቲያን እጅግ መጎዳቱን ስለሚያውቁ እንደ እግዚአብሔር ፈቃድ ሆኖ የቦታው ተወላጆች መሰረቱን አንስተው ሁሉም ሆነው አባቶች እናቶች ደካማ አባቶች ናቸው፣ ደካማ እናቶች ናቸው ያሉት ምንም ነገር ስለሌላቸው ቤተክርስቲያኑን መሰረቱን አንስተው ብቻ አምላከ ቅዱስ ጊዮርጊስ እርዳን፣ በዛች በጭንቀት ውስጥ ላይ ምንም ነገር ተስፋ ቆርጣ በተቀመጠችበት ያች መበለቷ ወይም መነኩሴዋ ምንም ነገር ተስፋ ቆርጣ ስትቀመጥ ቅዱስ ጊዮርጊስ ነው በቤቷ ገብቶ ችግሯንም ልጇንም ያዳነላት እና ይህን ነው
ይሄ እሷን ያዳነ አምላክ እሷን የረዳ ቅዱስ ጊዮርጊስ እኛንም እንዲረዳን ቤተክርስቲያናችንን ተሰርቶ ማየት አለብን ብለው በጭንቀት ውስጥ ላይ ያሉ ስለሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ለዚህ ቤተክርስቲያኑ የሚፈጀው ሌሎቹ ቤተክርስቲያኖች የተሰሩት በሌሎች አካባቢ በድንጋይ እንዲሁም የጻማ ባሉ ድንጋዮች ከተለያየ ሀገር እየመጡ ነገር ግን ይሄ ቤተክርስቲያን ከአቅም ማነስ በብሎኬት ሁሉም በብሎኬት እንዲሰራ የሚሰራ በብሎኬት ነው። በአጠቃላይ 6500 ብሎኬት ነው የሚፈጀው። ብሎኬቱ 6500 ብሎኬት ነው። ግን ብሎኬቶቹ ባለ 20 እና ባለ 15 የሚባሉ አሉ። ባለ 20 እና ባለ 15 የሚባሉ ባለ 15ቱ የቤተ መቅደሱ ነው። ባለ 20 ደግሞ በውጭ አለ። ያው ይሄ የባለሙያ ስራ ስለሆነ ይሄ ቤተክርስቲያን ጠቅላላ የሚፈጀው 6500 ብሎኬት ይፈጃል። መስኮት 8 በር አለ፣ መስኮት አለ፣ ሲሚንቶ አለ፣ ብረት አለ፣ አሸዋ አለ። እነዚህም ሁሉ ችግር ላይ ነው ያሉት። አሁን ወንድሞቼ የመንፈስ ቅዱስ ልጆቻችን መላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ የእምነቱ ተከታይ መቼም ብቃቱም ንቃቱም ስላላችሁ እንጂ ኑሯችሁ አይደለም። አሁን ሀገራችን ያለችበትን ጉዳይ እናውቃለን። በኢኮኖሚካል ችግር አለ፣ የሰላም ችግር አለ፣ የመፈናቀል ችግር አለ፣ የማጣት ችግር አለ፣ የህመም ችግር አለ፣ የሞት መለየት አለ። እነዚህም ሁሉ ግን ታግሳችሁ እግዚአብሔር እየረዳችሁ ቤተክርስቲያንን እያሰራችሁ ያላችሁ ወንድሞቻችን፣ ልጆቻችን፣ አባቶቻችን፣ እናቶቻችን በውጭ ሀገር በሀገር ውስጥ ያላችሁት ሁላችሁም ይህን ቤተክርስቲያን በሚለቀቀው ሚዲያ ላይ እንዲተባበሩ እንጠይቃለን። ነገር ግን በዚህ አካባቢ ከ172 ቤተክርስቲያን በጉባ ላፍቶ ወረዳ ቤተ ክህነት ስር የሚተዳደሩት አንዱ ጥንታዊና ታሪካዊ ቤተክርስቲያን ስለሆነ እንድትራዱን ስንል ጥሪያችንን እናስተላልፋለን። ከዚህም በመቀጠል ቤተክርስቲያናችንን በአይነት የምትረዱን ብሎኬት፣ ሲሚንቶ፣ አሸዋ፣ ጠጠር እነዚህ ናቸው የሚያስፈልጉ። በአይነት መቀበል እንችላለን። በሚለቀቀው ሚዲያ የአካውንት ቁጥር ይለቀቃል። አድራሻም የስልክ አድራሻም እናስቀምጣለን እና ሁላችሁም አባቶችም ወንድሞችም እንድትራዱን አምላከ ቅዱስ ጊዮርጊስ እንዲረዳችሁ ከፈጣሪው ከአምላኩ እንዲያማልዳችሁ አደራችሁን ጥሪያችንን እናስተላልፋለን። እግዚአብሔር አምላክ ሀገራችንን ኢትዮጵያን ሰላሟን ያብዛልን። እግዚአብሔር ይጠብቅልን።